ህጻናት ልጆችን እየጠለፈ ተጠቅሞባቸው የሚገለው አደገኛው ሰው አንዲት ምስኪን የ15 ዓመት ልጅ አክቶ ተጠቀመባት። ነገር ግን እሷ እንደ ሌሎች ልጆች አልነበረችም። በመጨረሻ ምን ተፈጠረ? ይህን እውነተኛ ታሪክ ላይ የተመሰረተ ፊልም አብራችሁን በመሆን እንድትከታተሉ እየጋበዝን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ፊልሙ የሚጀምረው ልጆቿ ከአልጋ ጋር በካቴና ታስረው ከአንድ ወንድ ጎን በድንጋጤ ከእንቅልፏ የነቃችውን አንዲት ፈሪ ልጅ በማሳየት ነው። ወደዚህ አስፈሪ ቅዠት ውስጥ እንዴት ልትገባ እንደቻለች ለማወቅ ፊልሙን ወደ ኋላ በመመለስ የ15 ዓመቷን ካራ ሮቢንሰንን አንድ ቀን ጠዋት ከእንቅልፏ ስትነቃ ያሳየናል። ካራ ባለፈው ምሽት ከጓደኛዋ ጄሲ ጋር አብራ ስላደረች በጄስ ቤት ትገኛለች። ቀኑን በአማረ ሐይቅ ዘንድ ለማሳለፍ አቅደዋል። ቁርስ ከተመገቡ በኋላ ካራ ለእናቷ ዲቦራ ደውላ ወደ ሐይቅ ቤቱ እያመሩ እንደሆነ ትናገራለች። በመቀጠል በዚያ ሳምንት መጨረሻ በጣም በማለዳ ወደ አባቷ ቤት ለመሄድ ማቀዷን ለእናቷ ስትናገር እንሰማለን። ከስልኩ በኋላ ጄስ ከመውጣታቸው በፊት እጽዋቱን ውሃ ማጠጣት እንዳለባት፣ ነገር ግን ገላዋን መታጠብ እንደሚገባት ትናገራለች። ስለዚህ ካራ በእሷ ምትክ እጽዋቱን ለማጠጣት ፈቃደኛ ትሆናለች። በዚህ ጊዜ አንድ ጥቁር መኪና በውጭ በኩል በዝግታ ሲያልፍ ይታያል። በኋላ ላይ ካራ እጽዋቱን እያጠጣች ሳለ ጥቁሩ መኪና በድንገት ተመልሶ ይመጣል። አንድ ወንድ ልጅም ከመኪናው ወርዶ ወላጆቿ ቤት እንዳሉ ይጠይቃታል። እሷም የጓደኛዋ ቤት እንደሆነና ወላጆቿም እዚያ እንደሌሉ ትናገራለች። እነዚህ ልትይዥልኝ ትችያለሽ ይላታል። እሷም አዎ ትላለች። በጣም ጥሩ ብሎ ይላትና ብጮዬ እተኩስብሻለሁ ብሎ ያስፈራራታል። ከዚህ በኋላ ሰውየው ካራን በኃይል ወደ መኪና ያስገባታል። ወደ አንድ ዕቃ ማስጫኛ ሳጥን ውስጥ እንድትገባ ያዛታል። እሷም ከመታዘዝ ውጪ ሌላ አማራጭ አልነበራትም። ካራ በድንጋጤ ውስጥ ሆና ሳለ ሰውየው መኪናውን አስነስቶ ይሄዳል። ነገር ግን በዚያ ከፍተኛ ጭንቀት ውስጥ እንኳ በሳጥን ውስጥ ያሉትን ቁጥሮች አንበባ በጭንቅላት ነው መያዝ ትችላለች። እዚያ ቤት ውስጥ ጄስ ከመታጠቢያ ቤት ወጥታ ጓደኛዋን ለመፈለግ ትሞክራለች። ነገር ግን ካራ የትም ልታገኛት አልቻለችም። ይህም ወዲያውኑ ያሳስባታል። ወደ ካራ ስንመለስ መኪናው ገለልተኛ በሆነ ስፍራ ይቆማል። ሰውየውም እጆቿን እንደሚያስራትና አፏን እንደሚያፍናት ይነግራታል። ነገር ግን ሽጉጡን እንዲጠቀም እንዳታደርገው ይጠይቃታል። እሷም ትስማማለች። እሱ ለጥቂት ጊዜ ሲወጣ ካራ አጋጣሚውን በመጠቀም በሙሉ ኃይሏ ለመሮጥ ትሞክራለች። ነገር ግን ወዲያውኑ ትመታለች። ይህ ግን ሊከሰት ይችል የነበረው ምናባዊ እይታ ብቻ ነበር። ስለዚህ ያ መጥፎ ሰው እስኪመለስ ድረስ መኪና ውስጥ ትቆያለች። እሱም ተመልሶ እጆቿንና እግሮቿን በጥብቅ ያስራል። አፏንም በጨርቅ ይወትፍበታል። ከዚያም ሳጥኑን መልሶ ይዘጋዋል። በሌላ በኩል ዲቦራ ከጄስ ዘንድ ስልክ ይደርሳታል። ጄስ ካራ ልትወስዳት መታ እንደሆነ ትጠይቃታለች። ዲቦራ ግን እንዳልመጣች ትናገራለች። ይህም ጄስ በከፍተኛ ድንጋጤ ውስጥ ይጥላታል። ካራ የትም እንደሌለች ታስረዳታለች። ዲቦራም ወዲያውኑ ያሳስባታል። በፍጥነት ለካራ ፍቅረኛ ለራያን ደውላ ካራ ከሱ ጋር እንዳለች ጠይቋለች። እሱም እንደሌለ ይነግራታል። መጥፎ ነገር እንዳይከሰት የፈራችው ዲቦራ ለፖሊስ ለመደወል ትወስናለች። ይህ በእንዲህ እንዳለ አጋቹ ካራንን ወደ ቤት ይወስዳታል። እንዳጮ ቃል አስገብቷት የአፏን ጨርቅና እስራቷን ይፈቱላታል። በመቀጠል ወደ መኝታ ቤት ይወስዳታልና ደንቦችን መደርደር ይጀምራል። ሁሌም በአቅራቢያው ሽጉጥ ወይም ሌላ መሳሪያ እንደሚኖር እንዲሁም አባቴ ብላ መጥራት እንዳለባት ይነግራታል። የሚናገረው ሁሉ ማዳመጥና መታዘዝ እንዳለባት፣ ማንኛውም ነገር ለማድረግ የእሱ ፍቃድ እንደሚያስፈልጋት፣ ደንቦቹን ከተላለፈች ደግሞ ቅጣት እንደሚኖርባት ያስጠነቀቃታል። ቀጥሎም ማስታወሻ ደብተርና እስክሪብቶን ይዛ እንደ ስሟ፣ እድሜዋ፣ አድራሻዋና ስለ ቤተሰቧ ያሉ የግል መረጃዎችን መጠየቅ ይጀምራል። ስለ ፍቅረኛዋና ከሱ ወይም ከሌላ ሰው ጋር ተኝታ እንደሆነ ይጠይቃታል። ካራ ግን እንዳልተኛች ትነግረዋለች። ከጥያቄው በኋላ አልጋ ላይ እንድተኛ ያዛታል። በመቀጠልም ሰውየው ጥቃት ይፈጽምባታል። ሲጨርስ አብረው እንዲታጠቡ ወደ መታጠቢያ ቤት ይወስዳታል። በዚህ ወቅት ካራ አካባቢውን በጥንቃቄ ትቃኛለች። በሴቶች መጠቀሚያ ዕቃዎችና ብሩሾች ላይ ባለው ቢጫ ፀጉር ምክንያት እዛ የሚያኖራት ሴት እንዳለች ትገነዘባለች። በሌላ በኩል የካራ አባት ከዲቦራ ስልክ ይደርሰዋል። ልጃቸው ከእሱ ጋር እንዳለች ትጠይቀዋለች። እሱም እንደሌለች ይናገራል። ዲቦራ ካራ መጥፋቷን ስትነግረው እሱም በድንጋጤ ተውጦ ወዲያውኑ ወደ እሷ እንደሚመጣ ይናገራል። በኋላ ዲቦራና ጄስ መጥፋቷን ለመጠቆም ለአንድ ፖሊስ ጣቢያ ይናገራሉ። ነገር ግን ፖሊሱ ነገሩን አቅልሎ በመመልከት ታዳጊዋ ኮብልላ ሊሆን እንደሚችል ይገምታል። ልጇ ኃላፊነት እንደሚሰማትና እንደዚህ አይነት ነገር በፍጹም እንደማታደርግ ከራከራለች። ፖሊሱ ግን የሚፈልገውን ተናግሮ ወደ ቤት እንዲመለሱ ይነግራቸዋል። ወደ ካራ ስንመለስ ሰውየው እንደ ትምህርት ቤት ያሉ ጥያቄዎችን መጠየቁን ይቀጥላል። ካራም ስለ ሕይወቱ መጠየቅ ትጀምራለች። እሱም ጎበዝ ተማሪ ስለነበረ የሁለተኛ ደረጃ ትምህርቱን ቀድሞ እንዳጠናቀቀ፣ ነገር ግን ውድ በመሆኑ ወደ ኮሌጅ መሄድ እንዳልቻለ ይነግራታል። በመቀጠልም የባህር ኃይል ተቀላቅሎ 9 ዓመታትን እንዳሳለፈ፣ በርካታ ሜዳሊያዎችን እንዳገኘ ይናገራል። ካራም ይህ የሚያስደንቅ እንደሆነ ትነግረዋለች። ሰውየው እንደማይጎዳትና በእሷ ላይ የሚፈልገውን ሲጨርስ እንደሚለቃት ያረጋግጥላታል። በኋላም ሰውየው እጽ እንድትወስድ ያስገድዳታል። ካራም በቤቱ ውስጥ በርካታ የቤት እንስሳት እንዳሉት ታስተውላለች። ለእነሱም ጉጉት ታሳያለች። እሱም የሚወደው የቤት እንስሳ ኮካቲል የተባለ ወፍ እንደሆነ ይነግራታል። ካራ በብልህነት በርካታ ጥያቄዎችን በመጠየቅ አሁን ኤር ኮምፕረሰር በመጠገር ሰልቺ ስራ እንደሚሰራ ታውቃለች። ቀጥሎም ያ የሚያስፈራ ሰው ወደ ሳሎን ይወስዳታል እና የሚረብሽ ወሲባዊ ፊልም እንድትመለከት ያስገድዳታል። ይህ በእንዲህ እንዳለ ዲቦራ ለካራ ጓደኞቿ እና ለሚያውቁት ሰዎች በሙሉ በየተራ ስትደውል ብትቆይም ምንም ውጤት አላገኘችም።
ፖሊስ ጉዳዩን አቅልሎ እንዳየውና ካራ ከመጥፋቷ በፊት ጎረቤቷ ጥቁር መኪና አይቶ እንደነበር ይናገራል። ወደ ካራ ስንመለስ ወደ መታጠቢያ ቤት ለመሄድ ትጠይቃለች እና በመታጠቢያ ቤቱ መስኮት በኩል ለማምለጥ ታቅዳለች። ነገር ግን ሰውየው በሩን ክፍት እንድታደርገው ይጠይቃታል እና ስትጠቀም በጥብቅ ይከታተላታል። በኋላ ላይ ሰውየው ምግብ ያቀርብላታል። እሷ ግን እምቢ ትላለች። ስለዚህ እንደ ቅጣት ወለሉን እንድትጠርግ ይነግራታል። ካራም ትስማማለች። ቦታውን እያጸዳች ሳለ አካባቢውን ትቃኛለች እና የሐኪሙን ስልክ ቁጥር ፍሪጅ ላይ አንብባ በጭንቅላቷ ትይዛለች። የቀን መቁጠሪያ ካላንደሩን ፈትሻ ወደ ዲዝኒላንድ የሚደረግ ጉዞ ታስተውላለች። ከዚያም ሰውየው በድንገት ድጋሚ ጥቃት ሊፈጽምባት ስለፈለገ ልብሷን እንድታወልቅ ያዛታል። ይህ በእንዲህ እንዳለ ዲቦራ እርዳታ ለመፈለግ ጌድ ከተባለ ፖሊስ ጋር ትገናኛለች። እሱም ቢሆን ግን ጉዳዩን አቅልሎ ያየዋል። ጎበዝ ሰዎች በጉዳዩ ላይ እየሰሩ እንደሆነ አረጋግጦላት ወደ ቤት ሄዳ ስልካቸውን እንድትጠብቅ ይጠይቃታል። ወደ ካራ ስንመለስ አጋቹ ዜና ለመመልከት ቲቪ ያበራል። ነገር ግን ስለ እሷ መጥፋት ምንም አይነት ዜና አልነበረም። ስለዚህ ሰውየው ማንም ስለ አንቺ ግድ የለውም በማለት ካራን ያፌዝባታል። በኋላ ላይ ያ የሚያስፈራ ሰው የጭንቅላት ስሜት እንዳደረበት ያስተውላል። ስለዚህ እንደሚረዳት ተናግሮ የራሱን የጭንቀት ማስታገሻን ክብል ያቀርብላታል። እሷም ትወስደዋለች። ለቤት እንስሳቱ ደህና ደሩ ካለ በኋላ ሰውየው ካራን ወደ አልጋ ይወስዳታል እና ነገ ትልቅ ቀን እንደሚኖራቸው እየተናገረ እጆቿንና እግሮቿን ያስራታል። ከሱ በኋላ በተመሳሳይ አልጋ ላይ ከጎኗ ይተኛል። ብዙም ሳይቆይ የደከማት ካራ እንቅልፍ ይወስዳታል። በማግስቱም ጠዋት ካራ ስትነቃ ሰውየውን ታየዋለች። ይህም ለማምለጥ ትክክለኛ አጋጣሚ መሆኑን ትገነዘባለች። ጥርሶቿን በመጠቀም ካቴናውን አስጠግታ በመሳብ ከአልጋው ፍሬም ጋር ታወልቀዋለች። እጆቿ አሁንም በካቴና እንደታሰሩ ናቸው። ነገር ግን የእግሯን እስራት ማላላት ትችላለች። ከሱ በኋላ በዝግታ ከክፍሉ ወጥታ የፊተኛውን በር ትከፍታለች። እናም ታመልጣለች። ከተወሰነ ጊዜ በኋላ ካራ ዋናው መንገድ ዘንድ ትደርሳለች። እዚያም መኪና ውስጥ ያሉ ሁለት ወንዶችን አግኝታ እንደተጠለፈችና ወደ ፖሊስ ጣቢያ እንዲወስዷት ትናገራለች። ወንዶቹ ያስገቧታል። ካራም በመጨረሻ ሰላም ማግኘቷን አውቃ እፎይታዋን ትገልጻለች። ጣቢያ እንደደረሱ እንዴት እንደተጠለፈችና እንዳመለጠች ለፖሊስ ታስረዳለች። እሱም እንድትቀመጥ ይጠይቃታል። ብዙም ሳትቆይ ሌተናንት ሮላንድ የተባለ መኮንን ይደርሳል። እሷም የሆነውን ሁሉ መንገድ ትጀምራለች። ይህ በእንዲህ እንዳለ ያገዟት ሁለት ወንዶች ቦኒ በተባለች ሌላ መኮንን ጥያቄ ይቀርብላቸዋል። እሷም ካራ የተጫነችበት የቤት አድራሻ ትጠይቃቸዋለች። ነገር ግን እነሱ ትክክለኛውን ቦታ መጠቆም አልቻሉም። ይህ በእንዲህ እንዳለ ካራ ለሌተናንት ሁሉም ነገር ነግራ ትጨርሳለች። ቦኒ መታ ካራ 18 ሰዓት በፊት መጥፋቷ በፖሊስ እንደተመዘገበ ስትገልጽ ሌተናንቱ ጥቆማውን ለሰጠችው ለዲቦራ ደውሎ ልጇ እዚያ እንደምትገኝ ይነግራታል። ከሱ በኋላ ቦራ ካራ የአጋቾቹን አፓርታማ ታስታውስ እንደሆነ ጠይቃታለች። እሷ ግን አታውቅም። ስለዚህ ቦታውን ለመጠቆም አብራቸው እንድትሄድ ይጠይቃታል። ካራም ትስማማለች። ከሌተናንቱና ቦኒ ጋራ ወደ አካባቢው ትደርሳለች። ነገር ግን ትክክለኛውን አፓርታማ ለመለየት ትቸገራለች። መኮንኖቹ የአጋቾቹን መግለጫ ለስፍራው ጎረቤት በመስጠት ይጠይቃሉ። ጎረቤትም ያንን መግለጫ የሚያሟላ በርካታ ሰዎች እንዳሉ ይናገራሉ። ስለዚህ ካራ የሰውየው መስኮቶች የተሸፈኑ እንደሆኑ፣ በአልጋው ላይ የተኩላ ምስል ያለው መጋረጃ እንዳለና ከቢጫ ፀጉር ሴት ጋር እንደሚኖር ታስረዳለች። ሰውየው እንደ ወፎች፣ አይጦች፣ የባህር እንስሳት፣ ጊኒ ፒግ እና አሳ ያሉ ሁሉንም አይነት የቤት እንስሳት አሉት። አፓርታማ 301 መሆን እንዳለበት ይጠቁማል። ከዚህ በኋላ ጎረቤቱ አፓርታማውን ለማሳየት ቦኒን ይዞ ይሄዳል። ሌተናንት ደግሞ ለመግባት ተጨማሪ ኃይል ይጠራል። በኋላ ላይ ዲቦራ በመጨረሻ ጣቢያው ትደርሳለች። ከልጇ ጋርም በእንባ ተሞልታ ትገናኛለች። በሌላ በኩል ሌተናንት እና ቦኒ ሼሪፍ ፕሮይስ ከተባለ ከፍተኛ መኮንን ጋር በመሆን ወደ አጋቹ አፓርታማ በኃይል ይገባሉ። ቦታው ካራ ከገለጸችው ጋር ሙሉ በሙሉ እንደሚመሳሰል ይገነዘባሉ። ነገር ግን ወንጀለኛውን ማግኘት አልቻሉም። ሼሪፍ ፕሮይስ ቡድኑ ማንኛውም ተጠርጣሪ አካባቢውን እንዲፈትሽ ያዛል። ተጠርጣሪውን ለመለየትም ከካራ ጋር እንዲኖሩ ይጠይቃል። በኋላ ላይ በጣቢያ ቦኒ የበርካታ ወንዶችን ፎቶግራፎች ይዛ ወደ ካራ ትቀርባለች። ወንጀለኛው እንድትጠቁሙ ትጠይቃታለች። ካራም ወዲያውኑ አጋቹን ትጠቁማለች። ቦኒ ይህ ሰው ሪቻርድ ማራቮኒትስ እንደሆነ፣ አፓርታማውን ተከራይቶ ይኖር እንደነበረ፣ እሱ ግን እነሱ ከመድረሳቸው በፊት እንደጠፋ ትገልጻለች። ስለዚህ ካራ ስለ ሪቻርድ የባህል አይል ታሪክ፣ ስለሚወደው የቤት እንስሳን፣ ስለ ሐኪሙ ስምና ቁጥር እንዲሁም ከእሱ ጋር የምትኖረው ሴት አሁን ዲዝኒላንድ ልትሆን እንደሚችል ትናገራለች። በተጨማሪም ከእንስሳቶች እሷ እንድታይበት የማይፈልገው ሚስጥራዊ ሳጥን እንዳለ ትጠቁማለች። ስለዚህ ፖሊሶቹ ያ ምን እንደሆነ ሊመረምሩ ይገባሉ። ይህ በእንዲህ እንዳለ በወንጀለኛው ቤት ሌተናንት እነዚህ መረጃዎች በሙሉ ይቀበላል። ከሱ በኋላ መኮንኖቹ ሳጥኑን ይፈትሻሉ። የሌሎች ልጆች መታገትና መገደል የሚናገሩ የጋዜጣ ቁርጥራጮችን ያገኛሉ። በሌላ በኩል ካራ በሆስፒታል ውስጥ ሆና የማህፀን ምርመራ ታደርጋለች። በዚያው ጊዜ ፖሊሶች ለሪቻርድ በርካታ የተፈላጊነት ማስታወቂያዎችን አውጥተዋል። ይህ በእንዲህ እንዳለ ሼሪፍ ፕሮይስ ኦፊሰር ዴል ጋራ ይነጋገራል። በሪቻርድ ቤት ስማቸው ከተገኘውና ቀደም ሲል ጠፍቶ ከነበሩ 3 ልጆች ጋራ የተያያዘ መረጃ ይገኛል። ሪቻርድ ያገታቸው እንደነበርና በመታጠቢያ ገንዳ ውስጥ አጥልቆ ከመግደሉ በፊት ለቀናት አስሮ ይዟቸው እንደነበር፣ በመጨረሻም ሬሳቸውን ረግረግ ቦታ ውስጥ ይጥል እንደነበር ይጠረጥራሉ። ልክ በዚህ ጊዜ ቦኒ መታ ከሪቻርድ ጋር ቢጫ ፀጉር ሴት እንደተከተሏትና ሚስቱ አሽሊ መሆኗን ትናገራለች። እሷና የሪቻርድና ዲዝኒላንድ እንደሚገኙ ታውቃለች።
ከሪቻርድ እህቶች አንዷ ለጥያቄዎች መልስ ለመስጠት ነገ ትመጣለች። ሆስፒታል ውስጥ ካራ በፍቅረኛዋና አሁንም በተፈጠረው ነገር እሷን በምትወቅሰው ጄስ ትጎበኛለች። ዴቦራ ካራን ወደ ቤት ትወስዳታለች። በመንገድ ላይ ምን እንደተፈጠረ ትጠይቃታለች። ነገር ግን ይህ ልጇን ይበልጥ እንዲከፋት ያደርጋታል። በኋላ ላይ ቤቷ ለጥበቃ ሲባል በፖሊስ ይከበባል። ነገር ግን ካራ ይህ አላስፈላጊ እንደሆነ በማሰብ ትበሳጫለች። ወደ ፍቅረኛዋ ወደ ራያን ቤት ለመሄድ ትወስናለች። እናቷ ግን ትከለክላታለች። ይህም በመካከላቸው ወደ አለመግባባት ያመራል። በሌላ በኩል ሌተናንት አሽሊን ሲመረምራት ይታያል። እሷም ባሏ ጥሩ ሰው እንደሆነና እንደዚህ ያለ አስፈሪ ወንጀል ሊፈጽም እንደማይችል ትናገራለች። መኮንኑ ሊያገኛት ሞክሮ እንደሆነ ይጠይቃታል። አሽሊ ግን እንደሌለ ትናገራለች። ባሏ እንደምትወደውና እሱም ቢሆን ምንም ቢፈጠር እንደሚወዳት ትናገራለች። ከዚያም የሪቻርድ እህት ስቴፊኒ መታ ሪቻርድ በታዳጊ ልጅ ላይ እንደዚህ ያለ ነገር ሲፈጽም የመጀመሪያ እንዳልሆነ እንደሚሰማት ትናገራለች። በመቀጠል ወሳኝ መረጃ ታካፍላለች። ወንድሟ ትናንት ከሰዓት ደውሎላት እንደነበር ትገልጻለች። ቀጥሎም ሌተናንት ለእህቱ እንደተናገረው ሪቻርድ ያረፈበት የሞቴል አድራሻ ለሼሪፍ ፕሮሰስ ሲሰጥ እንመለከታለን። መኮንኖቹ ሞቴሉ ሲደርሱ ሰውየው በጥድፊያ እንደወጣ ያገኙታል። ከአራስ ጠለፍ ለብሰው የነበረው ሸሚዝ እዛ ይገኛል። መኮንኖቹ ከቤተሰብ አባላት አንዱ መረጃ ሳይሰጠው እንዳልቀረ ይገነዘባሉ። ሼሪፍ ፕሮይስ በካቴናው ላይ የተገኘውን የጨርቅ ፍርክስክስ ከቀደሙት 3 ተጎጂዎች ጋር እንደሚመሳሰልና ሳጥን ውስጥም ሙሉ የእጅ አሻራ እንደተገኘ ይገልጻል። ይህም ሪቻርድ ልጆቹን እንደሚያድንና ሊቆም የሚገባው ተከታታይ ገዳይ መሆኑን በጽኑ ያመለክታል። ከተወሰነ ጊዜ በኋላ ሼሪፍ ፕሮይስ ካራን ይጎበኛታል። ስለ ቀደሙት ታዳጊ ልጆች ሞት ያወራታል። ካራም ሪቻርድ እነዚያን ልጆች ገሏቸው እንደሚሆን ትጠይቋለች። ሼሪፍ ግን እስካሁን ምንም ማለት እንደማይቻል ይናገራል። ለመጀመሪያ ግድያ ሌላ ሰው በስህተት ተከሶ እንደነበር ያብራራላታል። በመቀጠል ካራን ተራፊ ብሎ በመጥራት ያደንቃታል። ከዚያም ይወጣል። ከጥቂት ደቂቃዎች በኋላ ከሌተናንት ስልክ ይደርሰዋል። ሪቻርድ ከ15 ደቂቃዎች በፊት ፍሎሪዳ ስልኩን እንደተጠቀመ ይነገረዋል። በሌላ ከተማ የምትገኘው ሌላኛው እህቱን ለማየት እየሄደ ይመስላል። ስለዚህ ሸሪፍ እሱን ለመያዝ እንዲረዱት በሁለቱም ከተሞች ላሉ ፖሊሶች ለመደወል ይወስናል። ቀጥሎም ሌተናንት ከሌላኛው እህቱ ከፓሜላ ጋር ይገናኛል። እሷም ወንድሟ ዛሬ ምሽት ከሚወደው ምግብ ቤት ውጪ እንዲገናኙ እንደጋበዛት ትነግረዋለች። አድራሻውንም ትሰጠዋለች። ይህ በእንዲህ እንዳለ ካራ ከቤት መውጣት ትፈልጋለች። እናቷ ግን አትፈቅድላትም። ይህ በመካከላቸው ወደ ትልቅ ጭቅጭቅ ያመራል። ዲቦራ ስለ ደህንነቷ ትጨንቃለች። ካራ ግን እንደቀደመው ጊዜ መደበኛ እንክብካቤ እንዲደረግላትና ከአደጋው መውጣት ትፈልጋለች። በመጨረሻም ዲቦራ ልታስቆማት ስላልቻለች ከጄስ እና ከጥቂት ፖሊሶች ጋር እንድትሄድ ትፈቅድላታለች። በመቀጠል ልጃገረዶቹ የቤዝቦል ጨዋታ ለመመልከት ይደርሳሉ። ካራም ወደ ራያን ተጠግታ ለጨዋታው መልካም እድል ትመኝለታለች። በሌላ በኩል ሁለቱ የኤፍቢአይ መኮንኖች ሪቻርድ ይመጣል ተብሎ በሚጠበቅበት ቦታ ይዞራሉ። በመጨረሻም መንገድ ላይ ያገኙታል። ፖሊሶቹን ሲያይ መሮጥ ይጀምራል። ይህም በአንዱ መኮንን እግር በእግር ፍለጋ፣ በሌላኛው ደግሞ በመኪና እየተከተለ በራዲዮ መረጃ በማስተላለፍ ከፍተኛ ማሳደድ ይፈጠራል። በመጨረሻም ሪቻርድ በሁለቱም በኩል በሁለት መኮንኖች ይከበባል። መሳሪያውን እንዲጥል ይጠይቁታል። ሪቻርድ ነገሩ እንዳበቃ ሲረዳ ራሱን ለማጥፋት ሽጉጡን ወደ ራሱ ይደቅናል። በዚያው ቅጽበት ራያን የቤዝቦል ጨዋታውን ያሸንፋል። ካራን በደስታ ትደግፈዋለች። ከጥቂት ደቂቃዎች በኋላ ሌተናንት ኦፊሰር ቦኒ እና ሸሪፍ ፕሮይስ ተጠርጣሪው ራሱን ተኩሶ እንደሞተ መረጃ ይደርሳቸዋል። በማግስቱ ጠዋት በቁርስ ወቅት ዲቦራ ለካራ ሪቻርድ ትላንት ምሽት ራሱን እንደገደለ ትነግራታለች። ስለዚህ አስፈሪው ቅዠት አሁን በእውነቱ አብቅቷል። ካራ ግን ወዲያውኑ ስላልነገሯት በንዴት ወደ ክፍሏ ታመራለች። በኋላ ላይ ሼሪፍ ፕሮይስ ይጎበኛታል። እምነቷን በማፍረሳቸው ይቅርታ ይጠይቃታል። መጀመሪያ ለእሷ መናገር እንደነበረባቸው ይናገራል። ካራ በእንባ ተሞልታ በአጋቹ ላይም በጣም እንደተናደደችና እሱ እስር ቤት እንዲበሰብስ ብቻ ትፈልግ እንደነበር ትናገራለች። እሷን ለመውሰድ ያደረገው ትልቁ ስህተት እንደነበር እንዲረዳ አይኑን እያየች ታሪኳን በፍርድ ቤት መናገር ትፈልግ እንደነበር ትገልጻለች። ሆኖም ግን ምንም አይነት የፍርድ ቤት ችሎት ስለማይኖር ወላጆቿና ራያ ምን እንደተፈጠረ ማወቅ ስለሌለባቸውና ስለማይረዱ እፎይታ ይሰማታል። ሼሪፍ ባደረገችው ነገር ጀግና እንደሆነችና በእሷ በጣም እንደሚኮራ ይነግራታል። ይህም ምስኪኗን ልጅ ያጸናታል። ከዚህ በኋላ ካራ ይቅርታ ለመጠየቅ ወደ እናቷ ትመለሳለች። የሆነውን ነገር መቀየር እንደማይችሉ ነገር ግን በህይወት በመትረፏ እፎይታ እንዳገኘ ትናገራለች። ፊልሙም የሚያበቃው በጽሁፍ ማጠቃለያ ነው። በሼሪፍ ማበረታቻ ካራ በመጨረሻ በትምህርት ቤት የደህንነት መኮንን እና በህፃናት ጥቃትና ወሲባዊ ጥቃት መርማሪ እንደሆነች ይገለጻል። በኋላ ላይ ሁለት ወንዶች ልጆቿን በማሳደግና በወሲባዊ ጥቃት ተጠቂዎች ላይ ተሟጋች መሆኗን እናያለን። ፊልሙ እዚህ ላይ ያበቃል። ውድ የቻናሌ ተከታታዮች ፊልሙን እንዴት አያችሁት? ሀሳባችሁን ኮመንት ላይ እጠብቃለሁ። በመጨረሻም እንዲህ ጽድት ያሉ ፊልሞችን ለማግኘትና ቤተሰብ ለመሆን ሰብስክራይብ የሚለውን በመጫን እንዲሁም ላይክ በማድረግና ኮመንት ላይ ሀሳቦትን በማስቀመጥ አብረውን ሁኑ። እናመሰግናለን።